ወስ ጉድ ዩቲዩብ እንዴት ናችሁ? ከብዙ ጊዜ በኋላ ተገናኝተናል። ታሪኩ ነው ሲነርጂ ቴክ ኤፌክስ። የማታውቁኝ ልጆች ካላችሁ የ3 ዓመት የትሬዲንግ ልምድ ሲኖረኝ ትሬዲንግ ላይ አድቫንስድ የሚባል ሌቭል ላይ የደረስኩ ይመስለኛል። እናንተንም እዚህ አድቫንስድ ሌቭል ላይ ለማድረስ እኔን የጠቀመኝን የተርተር ኢንትሪ ሞዴል የአይሲቲ ትልቅ ዊን ሬት ያለው ኢንትሪ ሞዴል ላብራራላችሁ መጥቻለሁ። ህይወታችሁን ሊቀይር የሚችል አይነት ኢንትሪ ሞዴል ነው። በደንብ ከተረዳችሁት በደንብ የሚጠቅማችሁ ኢንትሪ ሞዴል ነው። ተከታተሉ። ቪዲዮን እስከ መጨረሻው ድረስ ማየት ግዴታ ነው። ምክንያቱም ምንም ነገር ካመለጣችሁ የኢንትሪ ሞዴል በስትክክል አይሰራላችሁም ማለት ነው። ሶ ምንም አላንዛዛባችሁም፣ ቀጥታ ወደ ቪዲዮ እንግባ። ሶ የመጀመሪያው ለዚህ ኢንትሪ ሞዴል የጀርባ አጥንቱ ሁሌም ሊኩዲቲ ከተወሰደ በኋላ ነው የምንገባው። ይሄኛው ሊኩዲቲ ደግሞ ለዚህ ኢንትሪ ሞዴል ስፔሲፊክ የሆነ ሊኩዲቲ ነው። ኦልድ ሃይ ወይንም ኦልድ ሎው። ሁሌም ከኦልድ ሃይ እና ከኦልድ ሎው በፊት ትሬድ መግባት የለብንም። የመጀመሪያው ቴስ ሲሆን ሁለተኛው ዋቲስ ቴስ የሚለውን እናያለን በዚህ ቪዲዮ። ቴስ ወይንም ተርትል ሶፕ። ሶስተኛው ይህንን ኢንትሪ ሞዴል ሞር የተሻለ ዊን ሬት እንዲኖረው ለማድረግ ምን ማድረግ አለብን? ተርትል ሶፕ የምንለው ኢንትሪ ሞዴል አሁን በግልጽ የመጀመሪያ ቻርት ፓተርኑን ስለላችኋለሁ። ይሄ ማለት ከዚህ ቻርት ፓተርን በኋላ የምናያቸው እያንዳንዱ ኢንትሪዎች በተርትል ሶፕ የምናያቸው ወይም የምንገባቸው ኢንትሪዎች ናቸው። ማርኬት ምን ጊዜ ትሬዱን ሲያስቀጥለን እንደምታውቁት ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ እየሰራ ነው። ይሄ በአፕ ትሬንድ ጊዜ ሲሆን፣ በዳውን ትሬንድ ጊዜ ሲሆን ደግሞ ሎወር ሃይ ሎወር ሎው ሎወር ሃይ ሎወር ሎው ሎወር ሃይ እየሰራ ነው። ሶ ተርትል ሶፕ የምንለው ማርኬት ይሄንን ትሬንድ ራሱን እየቀጠለ ነገር ግን ፕራይስ ምን ጊዜም እንደምታውቁት ሎወር ሎው ወይንም ሎወር ሃይ እየሰራልን የሚሄደው እዚህኛው ሙቭመንት ላይ ሃየር ሃይ ሰርቶ ሃየር ሎው ሲሰራ እዚህ ጋር ትልቅ ሊኩዲቲ እየጣለልን ነው የሚሄደው። ሃየር ሃይ እዚህ ጋርም ሰርቶ ሃየር ሎው እዚህ ጋር ሲጥል እዚህ ጋርም ትልቅ ሊኩዲቲ እየጣለልን ነው የሚሄደው። ትሬንዱ እንዳለው ሆኖ ፕራይስ አንዳንዴ ሪቴል ትሬደሮችን ለማስወጣት ብሎ ይሄንን ሎወር ሃይ ይሰብራል። ይሄ ሎወር ሃይ ደግሞ የአብዛኞቻችን የሪቴል ትሬደሮች ስቶፕ ሎስ ነው የሚሆነው። ሶ ቲኤስ የምንለው ኢንትሪ ሞዴል ደግሞ ይሄ ሎወር ሃይ ሲሰበር የምንገባበት አይነት ኢንትሪ ሞዴል ነው። ፕራይስ መቶ ይሄንን ሎወር ሎው ሲሰብረው ሃየር ሎው ሲሰብረው ፕላስ ከዚህ ሃየር ሎው ሌቭል ላይ በጣም አጥብቀን ማየት ያለብን ይሄ ሊኩዲቲ ስለተወሰደልን ብቻ ሳይሆን አፍተር ሊኩዲቲ ምን ሰርቷል የሚለው በደንብ ማስተዋል አለብን። ይሄ የተሻለ ዊን ሬት እንዲኖረን የተሻለ ትሬዱ እንድናሸንፍ የሚረዳ ነው። እዚህኛው ሌቭል ላይ ፕራይስ ይሄንን ትሬንድ ሲያስቀጥል ይሄንን ሊኩዲቲ ከወሰደ በኋላ ፕራይስ መጥቶ ወርዶ ወይንም ወጥቶ በዚህኛው ጊዜ ሲሆን ወጥቶ በዚህኛው ጊዜ ሲሆን ደግሞ ወርዶ ፕራይስ ፒዲአር ወይንም ሃየር ታይም ፍሬም ኪ ሌቭል የምንለውን ቢነካልን የተመረጠ ይሆናል ሞር ዊን ሬት እንዲኖር። ሶ ፕራይስ እየሄደ የነበረውን ትሬንድ ነው የሚቀጥለው። ነገር ግን ፕላስ ወርዶ ሃየር ታይም ፍሬም ኪ ሌቭል ከነካ ወይም ፌር ቫሊ ጋፕ ኦርደር ብሎክ ምናምን የምንላቸውን ነገሮች ከነካልን ይሄ ሞር የተሻለ ዊን ሬት እንዲኖረው የሚያደርግልን የተርትል ሶፕ ኢንትሪ አይነት ነው። ሶ ባጭሩ ተርትል ሶፕ የምንለው ትሬንዱ እንዳለው ይቀጥላል። ነገር ግን ጥሎ እየሄደ የነበረው ሊኩዲቲ መጥቶ ሲሰበስብልን ያኔ ተርትል ሶፕ የምንለው ኢንትሪ ሞዴል ተፈጠረ ብለን እንላለን። ይህንን በቻርት ኤግዛምፕል አሳያችኋለሁ። ሶ አሁን ገብተን የምናየው የተርትል ሶፕ የቻርት ኤግዛምፕል አለ። እሱን ካየን በኋላ ተርትል ሶፕ ላይ በደንብ ውጤታማ የሆኑ ኢንትሪዎችን ትገባላችሁ ብዬ አስባለሁ። ፕላስ ይሄ ሞር የምናየው ሎወር ታይም ፍሬም ላይ ነው። ተርትል ሶፕን ከማየታችን በፊት ሁሌም ሃየር ታይም ፍሬም አላይንመንት የሚባል ነገር እንጠቀማለን። ሃየር ታይም ፍሬም አላይንመንት ማለት ተርትል ሶፕ ይሄን ፕራይስ እዚህ ጋር አሁን ያስረዳኋችሁን ነገር ከማየታችን በፊት ፕራይስ መጀመሪያ ኦልድ ሃይ ወይንም ኦልድ ሎው ወይንም ደግሞ ታይም ቤዝድ ሊኩዲቲዎችን መውሰድ አለበት። እንደ ኤዥያን፣ ለንደን፣ ኒውዮርክ የሚባሉ አይነት ሊኩዲቲዎች ከተወሰዱልን አፍተር ዛት ይሄንን የምናየው። እንደዛ ካልሆነ ቫሊድ አይደለም። በተለይ ደግሞ 9:13 ፒኤም በኋላ የሚፈጠር ከሆነ በደንብ ስትሮንግ የሆነ ዊን ሬት አለው። ሶ አሁን ቀጥታ ወደ ቻርት ገብተን ቻርት ላይ ደግሞ ይሄንን ኢንትሪ ሞዴል ለማሳየት ሞክራለሁ። ፐርፌክት የሆነ ላይሆን ይችላል ቻርታችን፣ ነገር ግን በተወሰነ ለእናንተ ይረዳችኋል ብዬ አስባለሁ። ሶ እንዳልኳችሁ ሃየር ታይም ፍሬም ነው የምናየው። ስለዚህ
መጀመሪያ ላይ ወደ 1 ሃወር እንወጣለን። ዴይ ትሬደር ስለሆነ ከ1 ሃወር እና ከ4 ሃወር በላይ ያሉትን ሞራ እንጠቀማቸው። እኔ እንደ ግለሰብ አልጠቀማቸውም ማለት እችላለሁ። 4 ሃወር እጠቀማለሁ ላስ 1 ሃወር። አሁን ቅድም እንዳልኳችሁ ኦልድ ሎው መወሰዱን ቼክ እናደርጋለን። እዚህ ጋር ኦልድ ሎው በሚገባ ተወስዶልናል። ይሄ ሎው በሚገባ እንደምታዩ ዴሊቨር ተደርጓል። ከዚህ ሎው በኋላ የምናየው ማርኬት ስትራክቸር ሽፍት ነው። ማርኬት ስትራክቸር ሽፍት ደግሞ ፕራይስ እዚህኛዋ ነጥብ ላይ ማርኬት ስትራክቸር ሽፍት ሰጥቶናል። የምናየው ቅድም እንዳሳየዋችሁ ፕራይስ አሁን ትሬንዱን ይቀጥላል። ነገር ግን ትሬንዱን እየቀጠለ ጥሎ ይሄድ የነበረው ሊኩዊዲቲ ልክ ሲወስድልን ያኔ የምንገባው ወይንም ያኔ ያለው ፕራይስ ሙቭመንት ሰጥቶናል ማለት እንችላለን። ወደ ፕራይስ ሙቭመንት ፕራይስ እንዳልኳችሁ ኦልድ ሎው ወስዶልናል። ላስ ደግሞ ይሄው እዚህ ጋር እንደምታዩት ቫሊድ የሆነ ማርኬት ስትራክቸር ሰጥቶናል። ቅድም እንዳልኳችሁ በፓተርን ፕራይስ ሃየር ሎው ሰርቶ ድጋሚ ሃየር ከሰራ በኋላ መጥቶ የቅድሟን ሃየር ሎው ሰብሯል። ይሄ ማለት እዚህ ጋር ተጠራጥሞ የነበረ ሊኩዊዲቲ ተወስዶልናል። ሁለት ጊዜ ሊኩዊዲቲ ሲወሰድ በአይናችን አይተናል ማለት ነው። ይሄኛው ሊኩዊዲቲ አሁን እያየን የተወሰደ ሊኩዊዲቲ ነው። ይሄኛው ደግሞ ከሰዓታት በፊት የተወሰደ ሊኩዊዲቲ ነው። ይሄ ማለት ኦልድ ሊኩዊዲቲ ወይ ኦልድ ሃይ ኦር ኦልድ ሎው ወይም ታይም ቤዝድ የሆነ ሊኩዊዲቲ ያልኳችሁ ነው ማለት ነው። ኤግዛክት ታይማችን ላይ ስንመጣ 9:13 ፒኤም ላይ ነን ያለነው። ኒውዮርክ ተከፍቷል ማለት ነው። 9:13 ፒኤም ላይ የተወሰደ ሊኩዊዲቲ ቫሊድ ነው። በደንብ ይሄንን ትሬድ ለመግባት በደንብ ኮንፊርሜሽን አለን ማለት ነው። እንደምታዩት አፍተር ዚስ ሊኩዊዲቲ ፕራይስ ቀጥታ አግሬሲቭሊ ወጥቶ ይሄንን ሊኩዊዲቲ ወስዷል። ከዛም በላይ ያሉትን ሊኩዊዲቲዎች እየወሰደ ነው ሄደ። እዚህ ጋርም በድጋሚ እንደምናየው ተርሶሶች እዚህ ጋርም ተርሶናል። ሃየር ሎው እየፈጠረ መጣና ይሄንን ሎው ወሰደ። እንደምታዩት ወጣ። መውጣቱ በደንብ ቀጥሏል። እዚህ ጋር እንደምታዩት በደንብ ወደ ላይ ወጥቷል። ቀደም ኦልድ ሃይ ብቻ ነበር የወሰደልን። አሁን ግን ኦልድ ሎው ነበር የወሰደልን። አሁን ግን ኦልድ ሃዮችን ወስዶልናል። ይሄንን ስናይ አሁን ቻርት ኤግዛምፕሉን በቀላሉ አሳይቻችኋለሁ ብዬ አስባለሁ። እናንተ ግን ስትመለከቱ ኤግዛክትሊ ኢንትሪ ሞዴላችን የሚሆነው ፌር ቫልዩ ጋፕ ላይ ነው። ይሄ ማለት ልክ ተርትል ቶፕ ከተፈጠረ በኋላ ማርኬት ጥሎት የሄደውን ሎወር ሎው ወይንም ሎወር ሃይ ሰብሮት መጥቶ ተመልሶ መሄድ ሲጀምር ኤግዛክት ኢንትሪ ሞዴላችን የሚሆነው ፌር ቫልዩ ጋፕ ላይ ብቻ ነው። ተርትል ቶፕ የምንለው ያ አሁን 5 ሚኒት ላይ ነን። ወደ 1 ሚኒት ብንኖር እዚህኛው አካባቢ የሆነ ፌር ቫልዩ ጋፕ እንደምናገኝ አልጠራጠርም። ይህንን ዳታ በደንብ ባክቴስት አድርጉ። 58% ጄነሬት ያለው የአይሲክል ኢንትሪ ሞዴል ነው። ይጠቅማችኋል ብዬ አስባለሁ። ያልገባችሁ ነገር ካለ ኮመንት ላይ ጠይቁ። እዚህ ድረስ ከመጣችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። ከተመቻችሁ